አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የበሽር ቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ደረሶች የምግብ ማብሰያ እንጨትን ለማምጣት ራቅ ወዳለ ቦታ ይሄዳሉ። እስከ መጨረሻው ድረስ አብራችሁን ቆዩ። ያው በየመሃሉ ቪዲዮን ያቆምኩት ስለሆነ ነው እንጂ ቢያንስ ወደ 30 ደቂቃ የሚሆን መንገድ ነው የሄድነው። ያው በየመሃሉ ስላልተመቸኝ ቪዲዮውን የቆረጥኩት ነበረ። ለማንኛውም የቀረጽኳቸውን እያንዳንዱ ቪዲዮዎች ያሳያችኋለሁ። በውቢቷ ኮምቦልቻ ከተማ በሩሃማ መስጂድ እንገኛለን። እንግዲህ እስከ መጨረሻው ተከታተሉን። ሰብስክራይብ ማድረጋችሁ እንዳትረሱ። በሽር ቲዩብ መርሐባን። እንግዲህ ኢንሻአላህ ዛሬ ወደ እናንተ ይዘን የቀረብነው እናንተን ያስተምራል ያልነውን ድንቅ ታሪክ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በአንድ አካባቢ የሚኖሩ እናትና አባት ከአንድ ሴት ልጃቸው ጋር ይኖራሉ። እኚህ አባት ሴት ልጃቸውን አስተምረው ዶክተር እንድትሆን ይፈልጋሉ። አድጋ ተምራ ዶክተሩና ማየት ይፈልጋሉ። ይህንን ዓላማቸውንም ለማሳካት ልጅን ከሚገባው በላይ በጣም ብዙ ብርን እያወጡ ማስተማር ይጀምራሉ። የግል ትምህርት ቤት አስገብተው ክፍያ እየከፈሉ ማለት ነው። ይህንን እያደረጉ የሚያስፈልጋትን ነገር እያሟሉ በሌለ ጎናቸው በጣም አቅመ ደካማ ናቸው፣ የድሃ ቤተሰቦች ናቸው። እንደዚህ የሆኑ ግን እሷን ለማስተማር ከፍ ዝቅ ይላሉ። ይችም ልጅ ደስ በሚል ሁኔታ የ8ኛ ክፍልን ታጠናቅቃለች። ይህንን በማስመልከት አባት በጣም ደስ ይላቸውና ልጄ ሆይ ምን እንዳደርግልሽ ትፈልጊያለሽ? እስኪ የምትፈልጊውን ነገር ጠይቂኝ ይሏታል። ልጅም አባዬ ካንተ ከመጣማ እኔ ከዚህ በፊት አይቼ የወደድኩት ነገር ግን አንተን ለመጠየቅ ብር ላይኖረው ይችላል ብዬ ሰግጄ የተውኩት ቀሚስ አለ፣ እሱ ቀሚስ እንድትገዛልኝ ይፈልጋለሁ በማለት ጥያቄ ታቀርባለች። አባትም እሺ ብለው ይሄዱና ከየትም ብለው ብቻ ፈላልገው ገዝተው ማታ ስትመጣ ሰርፕራይዝ ብለው ይሰጧታል። ልጅም በጣም ትደሰታለች። ሚስት ይህንን ስታይ ብር እንደሌለ አውቃለሁ፣ ከየት አምጥተህ በማለት ትጠይቃለች። ባልም አደራ ግን ለልጃችን እንዳትነግሪ በማለት መልሱን ይጀምራል። ብራው የለኝም፣ ነገር ግን ከተወሰኑ ሰዎች ፈላልጌ ከዛ መጨረሻ ላይ የደም ባንክ ሄጄ ደሜን ሸጬ ነው ይሄንን ልብስ የገዛሁላት $1500። በጣም ይገርማል። ሚስትም በጣም ትገረማለች። ከዛ በኋላ እንደዚህ የሆነ ነገሮች ያልፋሉ። ጊዜያቶች የሚያልፉና 12ኛ ክፍል ደርሳ በጥሩ ውጤት አጠናቃ ወደ ዩኒቨርሲቲ ትገባለች። ወደ ዩኒቨርሲቲ እንደገባችም ትምህርቷን መከታተል ትጀምራለች። በጣም ጥሩ ውጤት ነበር የኖራት። በጣም ደስ የሚል የሚያስደስት ጊዜ ነበር የነበራት። እንዲህ እያሉ 5 ዓመታቶች ይቆጠራሉ። እንግዲህ ከነዚህ ዓመታቶች በኋላ ልጅ ተምራ ጨርሳ የምትመረቅበት ጊዜ ይደርሳል። በዚህ ጊዜ አባት ይደወልለትና አባዬ እስከዛሬ የተማርኩበትንና የምመረቅበት ወደ 40,000 ገደማ ዶላር ያስፈልገኛል። ይህንን ብር ካልከፈልሽ አትመረቂም ተብያለሁ። ስለዚህ መፍትሄ ፈልግልኝ በማለት ለአባት ጥያቄ ታቀርባለች። እንግዲህ አባት ምን ውስጥ ይገቡ ከየት ያመጡታል? ግን በሚገርም ሁኔታ በሁለተኛው ቀን ብርሽ ተከፍሎልሻልና መመረቅ ትችያለሽ ተባለች። ልጅ በጣም ይገርማል። እናትም በጣም ትገረምና አንተ ሰው በጣም እያስገረምከኝ ነው፣ ከየት አመጣሁ ብሩን? ብር እንደሌለ አውቃለሁ። ይህን ያክል ጊዜ ስንኖር በድህነት ላይ እየኖርን ነው። ግን አንተ ከየት አመጣህ ለልጃችን ይህን ያክል ዶላር ከፈልክ? በማለት ጥያቄ ስታቀርብ ባለም እንዲህ በማለት መልሳቸውን ለባለቤት ያቀርባሉ። አዎ ብር አልነበረኝም፣ ነገር ግን ልጄ መመረቅ አለባት፣ እሷ ዓላማዋን ማሳካት አለባት። እዚህ ደረጃ እንድትደርስ በጣም ብዙ ውጣ ውረድን ከፍያለሁ። ስለዚህ ከዓላማዋ መሰናከል ስለሌለባት ምን አደረኩኝ? በጣም ብር የሚሰጠኝም የሚያበድረኝም ሰው ፈልጌ ሳጣ ወደ ሆስፒታሎች አካባቢ ሄጄ አንድ ማውቀው ወዳጄ ታሞ ነበረ። ለሱ ኩላሊት ያስፈልገው ስለነበረ አንዱን ኩላሊቴን ሰጠሁትና ብሩን ሰጠኝ። በሌላ ቋንቋ ኩላሊታቸውን ሸጠው ልጃቸውን እንድትመረቅ አደረጉ ማለት ነው።
አጂብ በጣም ይገርማል። ሚስትም በጣም ትገረማለች። አደራ ግን ልጄ እንዳታውቅ ትጎዳብኛለች አሉ። ጭንቀታቸው የልጃቸው ጉዳይ ነው። እንዲህ ሆኖ ምርቃቱም አለፈ። እንግዲህ ሌላ ሀገር ነው ያለችው ልጅ። ወደ ቤተሰቦቿ መታ የምትቀላቀልበት አጠር መጠን መካከለኛ የሆነች ድግስ ያዘጋጃሉ። እንግዲህ ዘመድ አዝማድ የቅርብም የሩቅም ተጠርቶ የልጃቸውን ደስታ ለመካፈል ይጠባበቁ ገባ። ትመጣለች በተባለበት ሰዓት ልጅ አልመጣችም። ይህንን ሲመለከቱ ምንድን ነው የተፈጠረው በማለት ሁሉም መደናገጥና ማንሾካሾክ ይጀምራሉ። ግን ብዙም ሳያንሾካሾኩ ወዲያው በር ተንኳኳ። አልሐምዱሊላህ ልጃችን መጣች ተብሎ በር ሲከፈት ግን ልጃቸው አልነበረችም። 4 የሬሳ ሳጥን የተሸከሙ ወይም ደግሞ ቃሬዛ የሬሳ መሸከሚያው ማለት ነው። እሱን የተሸከሙ ሰዎች ወደ ግቢው ይገባሉ። አባት የሚያዩትን ማመን አልቻሉም። ምንድን ነው እያሉ ይጠይቃሉ። ገብተው ያንን የተሸከሙትን ሬሳ አስቀመጡት። አሁንም አባት ማመን አልቻሉም። ሰውነታቸው እየተርገፈገፈ እጃቸውም እየተንቀጠቀጠ ያለበሷትን ከፈን ገለጥ ሲያደርጉት ያቺ እንዳይናቸው ቢሌን የሚሳሱላት እንደ እንቁላል ተንከባክበው እዚህ ያደረሷት እንደዛ ደማቸውን ኩላሊታቸውን ሸጠው በቃ ራሳቸውን ገብረው ለዚህ ደረጃ በቃ ትልቅ ደረጃ ያደርሳሻለሁ ያሏት ልጃቸው ሬሳ ነበር፣ ሞታ ነበር። ማመን አልቻሉም። በድንጋጤ ወድቃሉ። በድንጋጤ ከወደቁበት ከተወሰነ ሰዓት በኋላ ሲነቁ ሰው ከቧቸው እስኪነቁ ይጠባበቅ ገባ። ሰው ከቧቸው እስኪነቁ ይጠባበቁ ነበር። ምንድነው የተፈጠረው አስረዱኝ እስኪ በማለት አባት ይጠይቃሉ። እንግዲህ ሰዎቹም ለማስረዳት እንዲህ ብለው ይጀምራሉ። ልጃችሁ በጣም ጎበዝ ተማሪና ታታሪ ትልቅ ደረጃ ላይ ትደርሳለች ተብላ የምትጠበቅ በጣም ምርጥ ልጅ ነበረች። ነገር ግን በጣም የምትወደውና የምትሳሳለት እጮኛ ነበራት። እንግዲህ ይህ የምትሳሳለትና የምትወደው እጮኛዋ በምርቃቱ ቀን ከሌላ ወንድ ጋር ይሆናል። ይህንን ደግሞ የእርስዎ ልጅ ስትመለከት መቋቋም አልቻለችም። ወደ ሱቆች ትሄድና መርዝ ገዝታ መርዙን ጠጥታ ሕይወቷ ያልፋል። ከዛ እንግዲህ እኛ ደግሞ ወደ እናንተ ይዘናት መጣን በማለት ለአባት ያረዷቸዋል። አባትም ብለው ለቅሷቸውን ጀመሩ። መርሐበን። ታሪካችን ይህን ይመስላል። ከታሪኩ ምን ተማራችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ከወዲሁ ግን እኔ ጥያቄን ወደ እናንተ ሰነዝራለሁ። በዚህ መካከል የሞተው ማን ነው የሚል ጥያቄ ነው። የሞተው ማን ነው? የሞተው ማን ነው ስል እናንተ መልሱን በጣም ቀለል አድርጋችሁ እንደምትመልሱ ታውቃለሁ። ነገር ግን ታሪኩን በደንብ አዳምጣችሁ ማን ነው የሞተው ለሚለው ጥያቄ ትክክለኛውን መልስ መልሱ። መርሐበን። እኔ ከታሪኩ 1፣ 2 እና 3 ፖይንቶችን ላንሳ። ከዚህ ውስጥ የመጀመሪያውና ትልቁ ነገር ለኛ ትልቅ መስዋዕትነትን ለከፈሉልን ሰዎች እነሱን እንኳን ባይገልጻቸውም ነገር ግን ትንሽን ነገር እንኳን ለነሱ ማድረግ ግዴታችን ነው። ምን ማለት ነው? አንዳንድ ጊዜ ለማይገባቸው ሰዎች ተጨንቀን የሚገባቸውን ሰዎች እናጣለን። ምን ለማለት ፈልጌ እንደሆነ የተረዳችሁኝ ይመስለኛል። ለቤተሰቦቻችን ለእናትና ለአባቶቻችን ቅድሚያ ልንሰጣቸው ይገባል። ሐቃቸውን በምንም መልኩ ስንለፋ ብንኖር እንደማንወጣው የታወቀ ስለሆነ ስለዚህ የእናትና የአባቶቻችን ሐቅ እስከምንወጣ ድረስ ብለን እነሱን ልንንከባከባቸውና ለነሱ ልናስብ ስለ እነሱ ልንጨነቅ ይገባናል። ሌላው ፖይንት ምንድነው? አደራችሁን የሐራም ፍቅር ላይ እንዳትወድቁ። የሐራም ፍቅር ማለት ጊዜያችሁን፣ ቤተሰቦቻችሁን፣ ብራችሁን፣ እድሜያችሁን፣ አኼራችሁን የሚያበላሽ ነገር ነው። ይህ ሁሉ የሚያበላሽ ነገር ነው የሐራም ፍቅር ማለት። የሐላል ፍቅር ማለት ደግሞ ሐያታችሁን የሚያስተካክል ነው። ስለዚህ ከሐራም ፍቅር ውስጥ ያላችሁ ሰዎች ውጡ። ያልገባችሁ ሰዎች ወደ ሐላል ፍቅር ግቡ። ሐላል ፍቅር ማለት ምን ማለት ነው?
ልባችሁ የከጀለውን ሰው በሐላሉ ጠይቆ እስልምና በፈቀደው መንገድ ጠይቆ ኒካህ አስሮ ደግሶ መደገስ ከቻለ ካልቻለም በኒካህ ልክ እንደኔ ማለት ነው በኒካህ ወደ ቤቱ አምጥቶ መኖር ማለት ነው። ይሄ የሐላል ፍቅር ይባላል። የሐራም ፍቅር ማለት የኔ ፍቅር እየተባባሉ በስልክ ብቻ ቤተሰብ አያውቅም፣ እነሱ ግን ይገናኛሉ፣ በሐራም ነው የሚገናኙት። ከፍ ሲልም ኩፋሮች እንደሚያደርጉት የተለያዩ ሙሐረማቶችን ማድረግ ማለት ነው። ስለዚህ ከነዚህ ነገሮች እንጠንቀቅና ወደ ሐላሉ እንግባ። ሌላው ውቅያኖስን የተሻገርንላቸው ሰዎች አንዲት ጎርፍን ጠብታ ውሃን አይሻገሩልንም። ስለዚህ ወዳጅ የምናደርጋቸውን ሰዎች እንለይ። አልአኺላሁ ባዕዱሁም ሊባዕድን ዐዱው ኢለል ሙተቁን ይላል ቁርአን ላይ። ስለዚህ ወዳጆቻችን አድርገን የያዝናቸው ሰዎች መጥፊያችን እንዳይሆኑ፣ በል ይልቁንስ ወዳጆቻችን ብለን የያዝናቸው ሰዎች ለእኛ ቀጥተኛውን መንገድ የምንመራበት፣ እነሱ አይተን የምንደነግጥበት፣ እነሱ ማለት ለእኛ ከአፋችን መጥፎ ነገር ሊወጣ ሲል እነሱን አይተን አፍረን ዝም የምንልባቸው አይነት ወዳጅ፣ እንዲህ አይነት ጓደኞችን እንያዝ። እኛም ደግሞ እንደዚያ እንሆን። ሰዎች ጓደኛ ሲያደርጉን እኛ ፊት መጥፎ ነገር ለማድረግ የሚያፍሩብን አይነት ሰዎች መሆን አለብን። እኛን አይተው ወደ ኸይር የሚመላከቱ፣ እኛን አይተው መጥፎ ነገር ከማድረግ የሚቆጠቡብን አይነት ምርጥ ጓደኛ እንሆን። ጓደኛም ስንይዝ ደግሞ እንደዚህ አይነት ሰዎችን ጓደኛ አድርገን እንያዝ። ካልሆነ ጓደኛ መጥፊያም ነው፣ ጓደኛ መልሚያም ነው። ያ ለይተኒ ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ እንላለን። ስለዚህ እንደዚያ ከማለታችን በፊት ከወዲሁ ጠንቀቅ ብለን የምንይዘውን ጓደኛ መርጠን ለማን ምን አይነት መስዋዕትነት መክፈል እንዳለብንም ደግሞ ብንማር መልካም ነው እላለሁ። እንግዲህ ይሄንን ስል እናንተ ደግሞ በጣም ብዙ ትምህርቶችን ከታሪኩ እንደተማራችሁ እርግጠኛ ነኝ። ስለዚህ ከተማራችሁት 1-2 ፖይንቶችን ኮሜንት ላይ ጻፍ አድርጉልኝ። ስለነበረን ቆይታ በጣም አመሰግናለሁኝ። እንግዲህ ቦታውን እንዳያችሁት ይመስል ነበረ። ደረሳው እንግዲህ ወደዚህ መጥቶ የተለያዩ እንጨቶችን ይዞ ይመለሳል። ከዛ በኋላ እንግዲህ ለማብሰያነት እንጠቀመዋለን ማለት ነው። እናንተ ደግሞ እንግዲህ ይህንን አይታችሁ ዱዓ እንድታደርጉልን ከልብ እንማጸናችኋለን። በሽር ቲዩብ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።